እንደምን አላችሁ ውድ የቻናሌ ቤተሰቦቼና አድማጮች። እኔ አስራት ንጋቱ ነኝ። የወላይታ ዞን ሲቪል ሰርቪስ መምሪያ የሰው ሀብት ልማት ዳይሬክቶሬት ክፍል መሪ ነኝ። ዛሬ ይዤ የመጣሁት የዲሲፕሊን ቅጣትና የድልድል ውድድር ሂደት የሚለውን በሚለው ርዕስ ላይ ከእናንተ ጋር ለመወያየት ነው የመጣሁት። ዲሲፕሊን ቅጣት ውስጥ ያሉ ሰዎች ምን ይሆናሉ የሚለው ነገር አንስተን ስናወራ በዚህ ድልድል መመሪያ 142 2018 አንቀጽ 10 ላይ የተቀመጡ የሰራተኛ ድልድል ቅድመ ሁኔታዎች ውስጥ ከተቀመጡ 7 ነገሮች አንዱ ሲሆን ከዚህ ደግሞ ማህደር ጥራት ደግሞ በራሱ ከ10 የሚያዝ ሲሆን ምንም አይነት የዲሲፕሊን ቅጣት የሌለበት ማህደሩን ንጹህ ከሆነ 10 ከ10 ያገኛል። የቃል ማስጠንቀቂያ ያለበት የቃል ማስጠንቀቂያ ተብሎ በፋይል ላይ የተያዘ ከሆነ ከፋይል ጋር የታሰረ ከሆነ 7 ከ10 ያገኛል። የጽሁፍ ማስጠንቀቂያ ከተሰጠ 5 ከ10 ያገኛል። እስከ 15 ቀን የደሞዝ ቅጣት የተቀጣበት ሰው ከሆነ ከ10 3 ያገኛል። ከ15 ቀን በላይ የደሞዝ ቅጣት ያገኘ ሰው ስንት ነው የሚያገኘው ብለን ስናይ 0 ከ10 ያገኛል ማለት ነው። ይሄ ከሆነ ዋናው የኔ ጥያቄ ዲሲፕሊን ላይ ያለው ሂደት ላይ ትንሽ ማብራሪያ መስጠት ፈልጌ ነው። አንድ ሰው ዲሲፕሊን ቅጣቱን በሁለት መንገድ ብናየው የሚል ሀሳብ ነው ያለኝ። ዲሲፕሊን ቅጣት ላይ የተቀጣ ዲሲፕሊን ቅጣት ላይ ተቀጥቶ ቅጣቱን አምኖ ተቀብሎ የቅጣት ጊዜ እስከሚያልቅ ድረስ የተቀመጠ ባለሙያ አንድ እሱ ነው። ምን ይሆናል የሚለው ነገር ነው የምናየው። ሁለተኛው ደግሞ አንድ ሰራተኛ ዲሲፕሊን ጉድለት ላይ ተከሶ ጉዳዩ በማጣራት ሂደት ላይ ያለ እና ውሳኔን ያላገኘ ከሆነ ምን ይሆናል በሚለው ላይ ከእናንተ ጋር ለመነጋገር ነው የፈለኩት። አንደኛው ላይ በከባድ ዲሲፕሊን ቅጣት ምክንያት በጊዜ ገደብ ከደረጃና ደሞዝ ዝቅ እንዲል የተወሰነበት የመንግስት ሰራተኛ ደግሞ የጊዜ ገደቡን ጨርሶ ወደ ቀድሞ ደረጃና ደሞዝ እንዲመለስ የተደረገ ከሆነ ብቻ መወዳደር ይችላል ማለት ነው። ጊዜ ገደብ ግን ካልጨረሰ መወዳደር እንደማይችል 142 2018 አንቀጽ 10 ንዑስ አንቀጽ 5 ላይ በዚህ ጉዳይ ላይ ማብራሪያ ይሰጣል። ሁለተኛው ሰው ደግሞ በዲሲፕሊን ጉድለት ሊከሰስ ይችላል። ተከሶ ጉዳዩ በማጣራት ሂደት ላይ ካለ ወይንም ተወስኖ ይግባኝ ይዞ ሄዶ ፍርድ ቤቱን ካሳገደ መወዳደር እንደሚችል አሁንም 144 2018 አንቀጽ 10 ንዑስ አንቀጽ 6 ላይ በግልጽ የተቀመጠ ነገር አለ። ከዚህ የተነሳ ስናወዳድር በዲሲፕሊን ጉዳይ በተመለከተ በዚህ በአንቀጽ 10 መሰረት የምናየው ይሆናል እያልኩ ቀጣይ ደግሞ ሌሎች ርዕሰ ጉዳዮችን ይዤ እስከምመጣ ድረስ ላይክ በማድረግ ለሌሎችን ደግሞ ሼር፣ ምክንያቱም ለሁሉም ሰው እንዲደርስ ስለምንፈልግ ሼር በማድረግ ሌሎች ደግሞ አዳዲስ መረጃዎቹም ቶሎ ቶሎ እንዲደርሱ በቻናሌ ላይ ቤተሰብ ያልሆናችሁ አዲስ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ ጥያቄዎች ካሉ ደግሞ በኮሜንትም ላይ እየጠየቃችሁ እንድትመጡ ለቀጣይ ደግሞ በዚህ ርዕሰ ጉዳይ ላይ ማብራሪያ ቢሰጥ የምትሉት ነገሮችም ካሉ በሚዲያ ላይ በፌስቡክም ላይ ቴሌግራምም ላይ በዚህ በዩቲዩብ ቻናልም ላይ እንድታስቀምጡ እያልኩ ማህበራዊ ሚዲያዎቹን ለትምህርትና ለበለጠ ግልጸኝነት እንዲሁም ደግሞ ለመልካም ጉዳይ እንጠቀምላለሁ። አመሰግናለሁ።